በስርዓተ ፀሐይ ውስጥ ከሚገኙ 8 ፕላኔቶች ለፀሐይ ባላት ቅርበት ከሜርኩሪና ቬነስ ቀጥላ የምትገኝ ሶስተኛዋ ፕላኔት ነች። ምድራችን ከሌሎች ፕላኔቶች አንጻር ለመኖሪያ ምቹ የሆነች ብቸኛዋ ፕላኔትም ነች። ምድር ከሌሎች ፕላኔቶች ለየት የሚያደርጋት ውቅያኖሶች ያላት በመሆኗ ነው። የምድር የውሃ ሽፋን ከጠቅላላ ገጽታዋ 70% ድርሻ ያለው ሲሆን ይህ ውሃም ምድር ላይ ሕይወት ላላቸው ነገሮች ሁሉ መሰረት ነው። ምድር ፀሐይን ለመዞር 365 ቀናት የሚፈጅባት ሲሆን ይህም ምድር ላይ ወቅቶች እንዲፈራረቁ የሚያደርግ ሲሆን በፀሐይ ዙሪያ ከመዞር በተጨማሪም ምድር በራሷ ዛቢያ ላይ ትሽከረከራለች። ይህ እሽክርክሪት ሙሉ ዙር ለመጨረስ 23.57 ሰዓት ይፈጃል። በምትሽከረከርበት ጊዜም የፀሐይ ብርሃን የሚያገኘው የምድር ክፍል ስለሚለያይ ቀንና ሌሊት እንዲፈራረቁ የሚያደርግ ነው።